ልኮኛ ሰላም ስምምነት አይስማም የተማረከ ሰው እጅ ሰጥቷል ሄዶ መሳሪያውን አስረክቦ ወደ ሲቪል ስራው ነው የሚሄደው እንጂ አረጋ ከበደ ቢሮ መጥቶ የሰላም ስምምነት አይደረግም። የሰላም ስምምነት በታጠቁ ኃይሎች መካከል ዓለም አቀፍ ስታንዳርድ ነው። መንግስት ሐቀኛ ድርድር አድርጎ አያሸንፍም ማለት ነው። ከኦላ ጋራ ተደራድሮ የተሳካለት ድርድር አይቻላቅም። እኔ አብይ አህመድ በጣም የተለየ እንትኑ ይሄ ነው። ከኦላ ጋራ ተደራድሮ አፈረሰው ታንዛኒያ። ከህወሓት ጋር የተደረገ ምንድነው ፕሪቶሪያ ስምምነት አሁን አለ ይባላል። ራሱን አንዱ ተደራዳሪውን በምርጫ ቦርድ አፍርሶት አሁን የአማራ ጥያቄ እነዚህ ሰዎች መጀመሪያ ሲገቡ ኮዝ አለው አማራ በምድሪቱ በሰላም መኖር አልቻለም ብለው ነው ሲያዋጉ የነበሩት ሲናገሩ ሰምቻለሁ። ይሄንን ነገር ያ ጥያቄ ተመልሶ አሁን ነው በሽርሽር ነው የሚፈታው የአማራ ጥያቄ በኮሪደር ሽርሽር ምንስ ግንኙነት አለው የኮሪደር ሽርሽርና የፋኖ እንትን ምንድነው ይሄ ስምምነት ምን ያመጣዋል? እንደው ከየት መጥቶ የኮሪደር ሽርሽር ውስጥ ሊገባ ይችላል? በዚህ ፓኬጅ ውስጥ ማለት ነው። ማንኛው ጤነኛ ሰው አስቦት እስቲ የኮሪደር ሽርሽር ደግሞ እናድርግ እናንተ ከተቀና ይሄ ደግሞ በቴሌቪዥን ለአማራ ህዝብ ይታይ። ቅድም አዲስ ራዕይ ያልነው ነገር ይሄ ነው። አዲስ ራዕይ ያስፈልጋል። ምንድነው ዘመኑን የዋጀ አማራ ብሔርተኝነት ጥያቄ አይደለም ያለው። የብሔርተኝነት ናሽናሊዝም የሚባለው ጽንሰ ሐሳብ ሁለት ጉዳዮችን የያዘ ነው። አንደኛው መገንጠል ናሽናሊዝም ይባላል። የናሽናሊዝም ትምስት አገር ለመስረት በቃኝ እዚህ ዩኒየን ውስጥ እዚህ ማህበር ውስጥ እኔ አልፈልግም። ምክንያቱም ታሪክ ይጠቅሳል ምን ይላል እንደ ሶማሌላንድ ማለት የሶማሌላንድ ናሽናሊዝም ይባላል። የፑንትላንድ ደግሞ አንድ ጥያቄ አነሳለሁ ስትል እንደ ናሽናሊዝም ይታያልና ናሽናሊዝም አንዱ መገንጠል ነው። ሁለተኛው የናሽናሊዝም ጥያቄ መገንጠል ሳይሆን በማህበሩ ውስጥ ራስ አስተዳደር ያስፈልገኛል የናሽናሊዝም ጥያቄ ወይም ደግሞ ይሄ ምንድነው ራስ ገዝ መሆን ፈልጋለሁ አልገነጠልም ግን ልዩ አስተዳደር ያስፈልገኛል በሆነ በፌደሬሽን ይሁን በምን ማለት ነው። ናሽናሊዝም ጥያቄዎች እነዚህ ናቸው። የአማራ ጥያቄ ይሄ አዲስ ተቋም ይሄን ማድረግ ከቻለ በአማሮች ዘንድ ያገኘውን የፖለቲካ አሸናፊነት በኢትዮጵያውያን ዘንድ ሊያጎናጽፈው ይችላል። መንግስት ቢፈርስ ዘብ የሚሆን ተቋም ነው ይሄ ተቋም። ሌሎች ኢትዮጵያ ውስጥ ያሉ ቡድኖችም ይሄ ችግር አለብን እያሉ ነው። ትግራይ ውስጥ ያለ ኦሮሞ ውስጥ ያለ ጌዲዮ ውስጥ ያለ ጋምቤላ ኛዋክ ውስጥ ያለ ኑዌር ውስጥ ያለ እና አዲስ ራዕይ ያልኩት እነዚህን ጥያቄዎች አክኖሌጅ የማድረግ ስራ